አሁን ያለቀውን አፓርትመንት ነው የምናየው። ያው የሪያሊቲ ሪል ስቴት 10ኛው ፕሮጀክት ነው ካስረከባቸው ፕሮጀክት ውስጥ አንደኛው ነው የምናየው አሁን። በጣም አሪፍ ነው። ግን ስምን ሳናስተዋውቅ ነው ወደ ስራ ቀጥታ የገባ ነውና ስምን አስተዋውቅልኝ። ናትናኤል እባላለሁ የወርዚ ሆምስ የሽያጭ አማካሪ ነኝ። እሺ ሎኬሽኑ ይሄ የሚገኘው በቦሌ ደንበል ጋዜቦ ጋር ነው የሚገኘው። ሪያሊቲ ሪል ስቴት ካስረከባቸው 10ኛው ፕሮጀክት ውስጥ አሻራ የሚባለው አሻራውን ካሳረፈባቸው 10ኛው ፕሮጀክት ውስጥ ዲፕሎማት አፓርትመንት ይባላል። የዚህኛውን ደግሞ እዚህኛው ጋር የገነባ ነው በተመሳሳይ ያሰራር እንትን በኮንስትራክሽን ጥራት እዛኛው ጋር እንሰራዋለን ብሎክ ተብሎ ማለት ነው። እዛ ጋር ብሎክ ተብሎ እንሰራዋለን። የተናጠል ካርታ ይወጣላቸው 3 ቤዝመንት ፕላስ ግራውንድ ፕላስ 15 ነው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር ትራንስፎርመር አለው። በፍሎር 5 ቤቶች አሉ። ባለ 2 መኝታ በ2 ካሬ አማራጮች አሉ። በ154 እና በ142 ካሬዎች አማራጮች አሉ። ባለ 3 መኝታ ደግሞ በ186 በ191 እና በ217 የካሬ አማራጮች አሉ ማለት ነው። ስለዚህ ይህ ሙሉ ለሙሉ ግንባታው አልቆ ለክላይንቶች ያስረከባቸው ነው። ይህንም ሙሉ ለሙሉ ያስረከብነው ፕሮጀክት ነው። እዚህ ጋር እንደምታየው ሪሴፕሽን አለ፣ ኢንተርኮም ሲስተም አለ። ማንም ሰው ወደ ቤትሽ ሊገባ ሲፈልግ እዚህ ጋር ባለው ስልክ ደውሎ ነው አንቺን ኮንታክት አድርጎ የሚገባው ማለት ነው። ስለዚህ ከታች 3 ቤዝመንቶች የአሳይን የሆነ የመኪና ፓርኪንግ አለ ለእያንዳንዱ ቤት ማለት ነው። አንደኛው ሊፍት የዕቃ ሊፍት ነው፣ አንደኛው ደግሞ የሰው ሊፍት ነው ማለት ነው። ገስት ፓርኪንግም እዚህ ጋር በመስታወቱ ጋር እንደምታየው ሰፊ የሆነ የገስት ፓርኪንግ አለን ማለት ነው። ስለዚህ በአንደኛው ዕቃ ነው፣ በአንደኛው ደግሞ ሰው የሚጓጓዝበት ሊፍት ነው ማለት ነው። ስለዚህ በደረጃ እየወጣን እናያቸው። እንደምታየው ደግሞ እዚህ ፍሎር ላይ የጂምናዚየም፣ የሳውና፣ የስቲም ቦታዎች ይኖሩናል። ለነዋሪዎቹ ብቻ ነው አክሰስ የሚውለው፣ ለነዋሪው ብቻ ነው። ከነዋሪዎቹ ውጪ እዚህ ላይ መጥቶ ማንም አይጠቀም። ለውጪ እንትን ለገበያ አይውልም ማለት ነው። ስለዚህ ይሄ ጂሙና ስፓው ነው። ይሄኛው ደግሞ ይሄ የሴቶቹ ሳውና እና ስፓ ነው። ይሄ ደግሞ የወንዶቹ ሳውና እና ስፓ ነው ማለት ነው። እዚህ ጋር ሻወር አለው፣ መታጠቢያ እዚህ ጋር በጣም ነው የሚያምረው። ስለዚህ እዚህ የሚኖር ኮሚኒቲ ብቻ ነው የሚጠቀመው ከውጭ። ይሄኛው ምንድነው ሳውናው ነው። እንዴት ነው ወደድሽው? በጣም ቆንጆ ነው። ከምንም በላይ ደግሞ እዚህ ላለው ሰው ብቻ ፕራዮሪቲ መሰጠቱ ደስ የሚል ነገር ነው። ይሄኛው ደግሞ ስቲሙ ነው ማለት ነው። ሰፋ ያለ ስቲም ነው ያለ። በተመሳሳይ ዲዛይን እና በተመሳሳይ እንደዚህ የሰው አቅም መያዝ ያለው እዚህ ጋርም ከጎን ላይ ያለን ማለት ነው። ወንዶቹ እዚህ ቢጠቀሙ ሴቶቹ እዛኛው ላይ መጠቀም ይችላሉ ማለት ነው። በጣም ቆንጆ ነው። ሁሉንም አገልግሎቶች እዚህ እንዲያገኝ ማለት ነው። ሁሉንም የሚኖር ክላይንት ይችላል። ለምሳሌ አሁን አንቺ እዚህኛው ህንፃ ላይ ብትገዢ ለምሳሌ ጠዋት ስራ ከመሄድሽ በፊት ጂም መስራት ቢኖርብሽ፣ ሳውና ስቲም መግባት ቢኖርብሽ እዚህኛው አክሰሱን በሙሉ እዚህ ላይ አግኝተሽ ወደ ስራሽ መሄድ ትችያለሽ ማለት ነው። ታይምሽንም ዌስት አታደርጊ። ብዙ ነገሮችን እዚህ ህንፃው ላይ አድቫንቴጅ ማግኘት ትችያለሽ ማለት ነው። ከዚህ ጋር ደግሞ የሚታየን እንደገባን እዛ ጋር ሪሴፕሽኖች ይኖሩናል። እዚህኛው ጋር ደግሞ ጂም ሰርተሽ ሳውና ሁሉ ነገር ተጠቅመሽ እዚህኛው ጋር የትንሽዬ ካፌ ቦታ ይኖረናል። እንደ ጁስ ነገሮች እንደ ኮፊ ነገሮች ልታገኝባቸው መስቺባቸው ቦታዎች ይኖሩናል። ስለዚህ አሁን ደግሞ ወደ ላይ እያወጣን ቤቶቹ ምን እንደሚመስሉ እናያቸዋለን። እያንዳንዱ ማሳይሽ ባለ 3 መኝታው 191 ካሬ ነው። ግን ወደዛ ከመሄዳችን በፊት ግን እዚህ ህንፃ ላይ አንቺ እዚህ አፓርትመንት ላይ ብትገዢ ወይም እዚህ ፍሎር ላይ ቤትሽ ቢሆን ምን ዩኒክ ያደርገዋል ነው የሚለው። ለምሳሌ አሁን ከጀርባሽ እዚህ ጋር ምናለ ጋርቤጅ ዲስፖዛል ኤሪያ ነው። ይሄ እንደ ሌሎች አሁን ሪስቴቶች ላይ ካየሻቸው ምንድነው ጋርቤጅ ሹተር ነው አይደለ ያለው። ከላይ የራሱ እዚህ ላይ ሳፎኬሽን ይሄ መካኒካል ሳከር ሲስተም አለው። ሽታ እንዳይኖር ምን እንዳይኖር ሳክ ያደርገዋል። በተጨማሪም እዚህ ጋር ሳከር አለው ማለት ነው። የኛ የጽዳት ሰራተኞች ስላሉ ፒክ እያደረጉ እያነሱ ይጥሉታል ማለት ነው። አንደኛ አድቫንቴጁ ይሄ ነው ዲስፖዛል መሆኑ። ሁለተኛ ነገር ደግሞ እዚህ ጋር ምን አለን የኤሌክትሪክ የውሃ ቆጣሪ ሙሉ መስመር ዝርጋታው እዚህ ነው። ለምሳሌ ቤትሽ ውስጥ አንድ የውሃ መስመር ብልሽት ቢደረግ ወይም ቆጣሪ የሚቆጥሩት ከመንግስት ቦታ የተለያዩ እንትን ነገሮች ቢመጡ እዚህ ጋር ነው መጥተው ቼክ የሚያደርጉት ማለት ነው። የአምስቱም ቤቶች የውሃ መስመር ቆጣሪ እዚህ ጋር ነው ያሉት። ስለዚህ ከዚህ ነው ቼክ እየተደረገ ወደዛ እንትን የሚባለው ማለት ነው።
እንደምታየው ፍሎሩ ሰፋ ያለ ነው። እንደው እዚህ ጋር በፍሎር 2 ቤቶች ማለት እንችላለን። ይሄ ከስፋቱ አንጻር ማለት ነው። እዚህ ጋር 2 ቤቶች አሉ፣ እዚህ ጋር 3 ቤቶች አሉ። ጠቅላላ 5 ቤቶች ይኖሩናል ማለት ነው። ለ5ቱ ቤቶች ደግሞ 2 ሊፍቶች አሉን ማለት ነው። በጣም ሰፊ ስፔስ ነው ያለው ኮሊደሩ። እንደገና ደግሞ የደህንነት ካሜራዎች በየቦታው አሉ። እዛ ጋር እንደምታየው ለኤል ቦታ ላይ ነው የተቀመጠው ካሜራው። በዚህም በዛም በኩል ያለውን ነገር እያንዳንዱን እንቅስቃሴ ያሳየናል ማለት ነው። ይሄ እዚህ ጋር ደግሞ ብታዩ ዩኒክ ነገር ነው። እዚህኛው ላይ በደንብ ዩኒክ አድርገን የሰራ ነው። አንደኛው ነገር ደግሞ ምንድነው ይሄ በእሳት አደጋ ቢነሳ አንዳንድ አደጋዎች ቢፈጠሩ በእሳት ጊዜ መውረጃ የሚባለው ስቴርኬዝ የሚባለው ይሄኛው ነው። ሌሎቹ ላይ ካየሽ ብረት ምናምን አይደለም። ይሄ ግን በውስጥ ደረጃ መሆኑ የራሱ አይነት አድቫንቴጅ አለው ማለት ነው። አሁን ደግሞ እስኪ ቤቷን ደግሞ ምን እንደምትመስል 191 ካሬው ምን እንደሚመስል እናየዋለን ማለት ነው። ከበሩ ስንጀምር በሩ እንትን መጠቀም ትችላለሽ፣ በፓስዋርድ መጠቀም ትችላለሽ። የራሱ እዚህ ጋር ፓስዋርዶች አሉ። አላርም አለው። አላርሙ እዚህ ጋር ደግሞ ለምሳሌ ከታች የኢንተርኮም ሲስተሙን አሳይቼሻል ነበር። ማንም ሰው ወደ ቤትሽ ቢመጣ ያለ አንቺ ፍቃድ ወደ አንቺ አይገባም ማለት ነው። ሪሴፕሽን ላይ አንቺ ተጠይቀሽ ነው ወደ አንቺ የሚገባው። ስለዚህ ይሄ 191 ካሬው 3 ቤድሩም ነው። ሳሎኑ ይሄ እንደምታየው በሚያምር አይነት አቀማመጥ ነው። እዚህ ጋር ኦፕን ኪችን አለው። በጣም ሰፊ ነው ኦፕን ኪችኑ። ቆንጆ ነው በጣም። ይሄኛው ደግሞ ሳምፕል ሃውስ ነው የሰራ ነው። ሳምፕል ሃውስ ነው። እዚህ ጋር እንትን ማለት ትችላለሽ። እዚህኛው ጋር ደግሞ ምንድነው የላውንድሪ ቦታ ነው ያለን። እዚህ ጋር ላውንድሪ ሰፊ የሆነ የላውንድሪ ቦታ አለ። ላውንድሪውን እዛ ጋር ብትጠቀሚ እዚህ ጋር ደግሞ እንደ ስቶር አድርገሽ መጠቀም ትችላለሽ ማለት ነው። በጣም ሰፊ ነው። ለላውንደሪ ሰፊ ነው። ይሄ የማስተሩ ባዝሩሙ መታጠቢያ ክፍል ነው። እንደምታየው ሰፋ ያለና ሁሉ ነገር አክሰስ የጀመረለት ነው ያለው ማለት ነው። ይሄኛው ደግሞ ማስተር ቤድሩሙ ነው። ያው ሳምፕል ስለሆነ አንዳንድ ማስተካከያዎች ይደረጋሉ፣ ግን በጣም ሰፊ ነው። እንደዚህም ሆኖ በጣም ሰፊ ስፔስ አለው። በጣም ሰፊ ስፔስ አለው። በፉሊ ፊኒሽድ ነው የምናስረክባቸው። ከእንትኖቹ ውጭ ለምሳሌ ከሶፋው ከምን ውጭ ሁሉ ነገር አስገብተን ነው የምናስረክባቸው ማለት ነው። እንደዚህ ጥርት ባለ ሁኔታ ፊኒሽንግ የተጠቀምናቸው ማቴሪያል ቼክ ማድረግ ትችላለሽ። ህንፃው ሲገነባ ጀምሮ በጥራት ባላቸው እቃዎች ነው ተጠቅመን የሰራ ነው ማለት ነው። እንዴት አየሽው? ሰፋ ያለ ነው አይደለ? በጣም ሰፊ። እኔ ሁሌ እንግዲህ ቪዲዮአችን ላይ እንደምናገረው ሰፊ መኝታ ቤት ነው የምወደውና ሰፊ ነው። ይሄ በጣም ቆንጆ ስፔስ ነው ያለው። እና ደግሞ ለየት የሚያደርገው ነገር ደግሞ ምንድነው ሁሉም ቤቶች ናቹራሊ ቬንቲሌተር ናቸው። ንጹህ ብርሃንና አየር ነው የሚገባበት ወደ ቤቱ ማለት ነው። መስታወቱንም እንደምታየው ፀሐይ ማታ ማታ እንዳይረብሽ ምናምን ይሄኛው መስኮቱ በጣም ትልቅ ጠቀሜታ አለው ማለት ነው። በጣም እንትን ነው መስታወቱ በጣም ለየት ያለ እንትን ነው ብርሃን እንትን እንዲያደርግ ተደርጎ ነው መሰለኝ አይደል? ልክ ነው። እዚህ ጋር ደግሞ ማስተር ቤድሩሙ እና ዋናው ሳሎኑ ሼር የሚያደርጉት ባልከኒ ነው ማለት ነው። ሰፋ ያለ ባልከኒ ነው። እዚህ ጋር መጽሐፍ ብታነቢበት፣ አንዳንዴ ማታ ማታ ቡና ብትጠጪበት፣ ብዙ ነገር ልታደርጊበት የምትችይው ሰፋ ያለ ባልከኒ ነው ማለት ነው። እና እንደምታየው አካባቢውን እንደዚህ ጌትድ የሆነ ኮምፓውንድ ነው አካባቢው ሰፈሩ ማለት ነው። ጥበቃ አለው 24 ሰዓት። ከ4 ሰዓት በኋላ ማንም ሰው ከነዋሪው በስተቀር ወደዚህ ሰፈር መግባት አይችልም። ሁሉም ሰው እዚህ ሰፈር የታወቀ ነው። ጌትድ ኮምፓውንድ የሆነ አፓርትመንት ስለሆነ ማለት ነው። አሁን ደግሞ እስኪ ወደ ሳሎኑም መሄድ እንችላለን። ስለዚህ በዚህ ከማስተር ቤድሩሙ ወደ ሳሎን የሚወስድ መንገድ አለው ማለት ነው። መንገድ አለው፣ ሼር ያደርጉታል ማለት ነው። እና እዚህ ጋር ደግሞ 2 መኝታ ቤቶች አሉ። ይሄ አንደኛው መኝታ ቤት ነው። የእንግዳ መኝታ ቤት ሊሆን ይችላል፣ ወይም ደግሞ የልጆች መኝታ ቤት ማድረግ እንችላለን። እንደምታየው ሰፋ ያለ መኝታ ቤት ነው ያለው። ብርሃንን በዚህ በኩል ከተፈለገ በዚህኛው በኩል ማስገባት ይቻላል፣ እንደምታየው ማለት ነው። ቅድም እንደነገርኩሽ እያንዳንዱ ቤት ናቹራሊ ቬንቲሌትድ እና ፀሐይ የሚያገኝ ቤት ነው፣ ብርሃን ያለው ቤት ነው። ከምንም በላይ የገረመኝ የተጠቀማችሁት የመስኮቶቹ እና መስታወቱ በጣም ዩኒክ ካየናቸው አይደል? ሁሉንም ማቴሪያሎች ኢምፖርትድ አድርገን የሰራ ናቸው። እያንዳንዱ ማቴሪያሎች በቃ ድርጅታችንን በሚመጥነው ስም አድርገን የሰራ ናቸው። በቃ ስታየው የሪያሊቲ ነው እንድትይ አድርገን የሰራ ነው። በሁሉም ቦታ በሁሉም ሳይቶቻችን ላይ የምታያቸው ማቴሪያሎች ናቸው። ከውጭ ሀገር በሚመጡ ማቴሪያሎች ኢምፖርት አድርገን የሰራ ናቸው ማለት ነው። ይሄኛው ደግሞ ኮመን ባዝሩሙ ነው።
በጣም ያስታውቃል። በአሪፍ ማቴሪያል እንደተሰሩ በደንብ ያስታውቃሉ። እዚህ ጋር ደግሞ አላርሙ አለ። ከዛ ከበሩ ሲደውል እዚህ ጋርም እንትን ያደርጋል ይጠራል። እዚህኛው ጋር ደግሞ አንደኛ መኝታ ቤት አለ። የልጆች ክፍል አለችን ማለት ነው። እዚህ ጋር የልጆች ክፍል አለችን 191 ካሬ በ3 ቤድሩም ይህንን ይመስላል ማለት ነው። እንወጣለን ቴራሱ ምን እንደሚመስል ላይ ያለው ክለብ ሃውሱ ምን እንደሚመስል ከዚህኛው ላይ ሆነች ደግሞ ጧት ፀሐይ ብትሞቂበት መጽሐፍ ብታነቢበት ብዙ አይነት ነገር ብታረጊበት ቪው ምን ይመስላል የሚለውን ነገር ደግሞ ላይ ወተን እናየዋለን ማለት ነው። እንግዲህ ናትዬ ብዙ ጊዜ ከማስረከብ ጋር በተያያዘ ብዙ ክላይንቶች ኮምፕሌን ያመጣሉ በተባለው ጊዜ አንረከብም የሚል ነገሮች እና እሱ ላይ ሪያሊቲ ደግሞ ጥሩ ስም እንዳለው ሰምቻለሁ። እስቲ ስለሱ ነገር ልክ ነሽ። ሪያሊቲ ሪል ስቴት ከዚህ ቀደም ባለበት ጊዜ ነው የሚያስረክበው። እንደው በጥራት በታማኝነት ባለበት ጊዜ በማስረከብ ነው ሪያሊቲ ሪል ስቴት የሚታወቀው። ከዚህ በፊት ላይ ቦሌ ጃፓን ላይ ያስረክቧል። አትላስ ደሳለኝ ሆቴል አካባቢ ታውቂዋለሽ ወይ? አትላስ ደሳለኝ ሆቴል አካባቢ እዛ ጋር ፕሮጀክቶችን አስረክበው ዋና ቢሮአችን ደግሞ ኢጎ ቸርች ጎን ያለው ሪያሊቲ ፕላዛ እሱኛውን ተጠቃሽ ነው። በጣም ብዙ ቦታዎች ከ10ኛው ፕሮጀክታችን ነው በዴሊቨሪ ስናስረክበው እና ባለበት ጊዜ በጥራት በታማኝነት በኃላፊነት ነው ሰርተን የምናስረክበው ማለት ነው። ለዚህም ደግሞ ምስክሮቻችን ደንበኞቻችን ናቸው። ከዚህ በፊት የገዙን እዚህኛው ፕሮጀክት ላይ የገዙን ምስክሮቻችን ናቸው። ባለበት ጊዜ እንደምናስረክብ የታወቀ ድርጅት ነው ማለት ነው ሪያሊቲ ሪል ስቴት። ይሄኛው እንግዲህ እስካሁን ከዚህኛው ጋር 10ኛ ነው ማለት ነው። ለክላይንቶቻቸው ካስረከባቸው 10ኛ ፕሮጀክታችን ነው። ይሄኛውን ስናስረክብ ዲፕሎማት ሮድ ይባላል። ዲፕሎማት ሮድ አፓርትመንት 10ኛው ፕሮጀክታችን ነው ስናስረክብ ማለት ነው። አሁን ያው 15ኛ ፍሎር ላይ ደርሰናል። ቀደም እንደነገርኩሽ 15ኛው ፍሎር ላይ በሁለት ቤቶች ብቻ ነው። 3ቱም ቤቶች ለፐብሊክ ኤሪያ ነው ያለው። እዚህ ላይ ለገዙን ደንበኞቻችን እዚህ ጋር ሰፊ ቴራስ አለው፣ ባዝሩሞች አሉ፣ ኪችን አለው፣ ክለብ ሃውስ አለው። ልደት ፕሮግራም ቢኖርብሽ፣ የሰርግ ፕሮግራም ቢኖርብሽ፣ በቃ አንዳንድ ፕሮግራሞች ቢኖሩብሽ የምታከብሪበት ቦታ ነው። ይሄኛው ደግሞ ሙሉ የኪችን እቃውን አሟልተን እንደ ኦፕን ኪችን አይነት ኮንሰፕት አለው። በዛ ጋር በባልከኒው ጋር ወይም ደግሞ በቴራሱ ጋር ማለት ነው ኦፕን ኪችን። በዚህኛው ደግሞ ስታየው እንደ ክሎዝ ኪችን አይነት ኮንሰፕት አለው። ልደት ቢኖሩብሽ አብዛኛው ፕሮግራሞችሽን እዚህ እንድታከብሪበት ማለት ነው። ዝግ ነው። ይሄኛው ደግሞ ሰፊ የሆነ አዳራሽ ነው። እዚህ ጋር አዳራሽ አለው። መቼም እኛ ኑሯችን አበሾች ነው። አበሾችን ባንሆን ብዙ ነገር ያጋጥመናል። ስለዚህ እዚህኛው ላይ ብዙ አይነት ነገር ሌላ ቦታ ሄደሽ ወጪ ከምታወጪ ሁሉን ነገር እዚህ በአንድ እንትን ማድረግ ትችያለሽ ማለት ነው። ማንኛውም ፕሮግራም ቢኖርባቸው እዚህ ላይ ማዘጋጀት ይችላሉ ማለት ነው። ኤግዛክትሊ። በጣም ጥሩ ነው። ይሄኛው ደግሞ ቀጥታ የአፍሪካን ህብረት ሜክሲኮ ያለውን አፍሪካ ህብረት አወቅሽው አይደለ? ከፊት ለፊታችን ያለው ሙሉ ቪው የምታየው አፍሪካ ህብረት አካባቢ ያለውን ፕሮጀክታችን ነው የምታየው ማለት ነው። እዛ ጋር አፍሪካ ህብረት አለ፣ ሳር ቤት አለ። ወደዚህኛው ደግሞ ወደ የንግድ ባንክ ህንፃ ረጅሙ ህንፃ የንግድ ባንክ ህንፃ ፊት ለፊት ላይ ይታየናል ማለት ነው። በጣም ነው የሚያምረው ቪው፣ ቆንጆ ነው። እዚህ ላይ አሁን ለምሳሌ እንደ ትልቅ እንደ ሌክዠሪ አይነት እንደ ባለ 5 ኮከብ ሆቴል ማሰብ ትችላለሽ። መኖሪያሽም ነው። አንድም ደግሞ ለምሳሌ ፕሮግራም እንኳን ቢኖርብሽ የቤተሰብ ፕሮግራም ቢኖርብሽ እዚህ አክሰስ አድርገሽ ይህንን ሰፊ ቴራስ ማታ ማታ ይህንን የሚያምር አይነት ቪው እያየሽ እንትን ማድረግ ትችላለሽ ማለት ነው። ሌሎች ቦታዎች ላይ ወጥተሽ በክፍያ የምታገኘውን እዚህ ላይ ግን ነዋሪ ስለሆንሽ ብቻ ከሪያሊቲ ሪል ስቴት ይህን ቤት ገዝተሽ ስለኖርሽ ብቻ ሁሉንም አክሰስ ወይም ደግሞ ሁሉንም እንትኖች እዚሁ ታገኛለሽ ማለት ነው። ለየት የሚያደርገን ነገር ይሄ ነው ሪያሊቲ ሪል ስቴት ነው። በጣም ጥሩ ነገር ነው ለነዋሪዎቹ። እዚሁ ሲምፕሊ ብዙ ነገሮችን አክሰስ እንዲያደርጉ አመቻችቶ ነው የሚሸጠው ሪያሊቲ። ሁሉን ነገር አመቻችቶ ነው የሚሸጠው። ሁሉን ነገር ለምሳሌ አሁን ከሸጠን በኋላ ካስረከብናቸው በኋላ ሁሉ ነገር ምንድነው ደንበኛው አይደለ እንትን የሚለው ሪያሊቲ ሪል ስቴት እዚህ ላይ ሁሉ ነገር ፕሮፐርቲ ማኔጅመንቶች አሉት ከጥበቃ እስከ ላይ ድረስ ከሪሴፕሽን ከታች ጀምሮ እስከዚህ እስክንደርስ ድረስ ማለት ነው። ብዙ ነገሮች እንትን ብዬሻል ነበር። ከዛ በኋላ ግን ኮሚቴ ያዋቀራል። እዚህ ስትኖሪ ለአንድ አመት ጊዜ ድረስ ሪያሊቲ ሪል ስቴት የራሱ ኮሚቴ ያዋቀርና ከአንድ አመት በኋላ ያው የራሳችሁ ነዋሪዎቹ ኮፓፕ እስክታረጉ ድረስ እስክትገናኙ ድረስ ከዛ በኋላ ያለውን ራሳችሁ አንድል ታረጋላችሁ ማለት ነው። እስከዛ ግን ድረስ ያለው ድርጅታችን ራሱ በራሱ ፕሮፐርቲ ማኔጅመንቶች ሃንድል አድርጎ ይዛል ማለት ነው።
እዚህ ላይ ስቶኮች ይኖሩናል ግን እዚህ የቀሩ ስቶኮች አሉ ወይስ ሽጣችሁ ጨርሳችኋል? በሚገርም ሁኔታ እዚህኛው ስቶክ ላይ ሽጠን ጨርሰናል። ግን እዚህ ሰፈር ላይ በ100 ሜትር ራሱ በማይደርስ ርቀት ላይ እዚህ ጋር ብሎክ 2 ይሄኛው ብሎክ 1 ነው። ዲፕሎማት ሮድ 1 ይባላል። ይሄኛው ያስረከብ ነው። ዲፕሎማት ሮድ 2 ደግሞ እንደው ምን ያህል ርቀት ይሆናል ከዚህ የምታየው? አይሹ ርቀቱን እዛ ላይ በዚህኛው እንኳን በ10 እርምጃ እንበለው ከዚህ እዛኛው ሳይታችን ድረስ ብሎክ 2 ድረስ እዛ ጋር በሚገርም ሁኔታ በትልቅ የግንባታ ፍጥነት ያው እዚህኛው ስራ ላይ ማግኘት ትችያለሽ ማለት ነው። ሎኬሽኑን ከወደድሽው ምኑን ከወደድሽው ለኢንቨስትመንት ነው የፈለግሽው ከባለ 1 መኝታ ጀምሮ ከባለ 1 መኝታ 86 ካሬ ባለ 2 መኝታ 125 ካሬ እስከ ባለ 3 መኝታ እስከ 150 ካሬ ትልቁ 186 ካሬዎች አሉ። እዛው ላይ ቀስ እያልሽ ረዘም ባለ የክፍያ ባከፋፈል ሁኔታ ማግኘት ትችያለሽ ማለት ነው። እዛኛው ይሄንኑ ተመሳሳይ ፕሮዳክት ማለት ነው። ይሄንኑ ሪያሊቲ ነው ወይስ እዛ ላይ ደግሞ አድ የምታደርጉት ነገር ካለ ወይ እየሄድንም ትነግረናለህ ማለት ይቻላል ያሉትን ነገሮች በሙሉ ነግርሻለሁ። ስለዚህ እዚህ ጋር ደግሞ ቅድም ያላሳዩሽ ነገር የቤዝመንቱ መግቢያ እዚህ ጋር ቤዝመንቱ መግቢያ እዚህ ጋር ነው። እዚህኛው ላይ ደግሞ ትልቅ ትራንስፎርመር አለ፣ ጄኔሬተር አለ። በጣም ትልቅ ማለት ነው። በጣም አሪፍ የሆነ ሁሉም ሌሎች ደግሞ አክሰሲቢሊቲዎቹን ካየሽ ሌሎቹ ጋር ያሉት ጄኔሬተሮች ኮመን ኤሪያዎችን ብቻ ነው የሚያንቀሳቀሱት፣ ሊፍት እና የኮሊደር መብራቶች። እዚህ ጋር ግን ሙሉ የቤቱን እቃ ያንቀሳቅስልናል ማለት ነው ጄኔሬተሩ። ይሄ በጣም አድቫንቴጅ ነው። ስለዚህ ደግሞ አሁን ወደምትገዢበት እዚህ ጋር ኦልሬዲ ሽጠን ስለጨረስን ይሄኛውም እዛ ጋር ደግሞ ምን እንደሚመስል ያለውን የግንባታ ሁኔታ እናያለን። ከዛ በፊት ግን ሴፍቲ ሄልሜት እና አንጸባራቂውን ማድረግ እንችላለን ማለት ነው። ግዴታ ነው ማለት ነው። ያው አንደር ኮንስትራክሽን ስለሆነ ልክ ነው። እሺ ሜቱን አርጊና ደግሞ ሞር እዛ ጋር ያለውን ነገር በደንብ እንትን እንለዋለን። አንደር ኮንስትራክሽን ላይ ስላለ የኛው ርቀቱን አየሽው በጣም ቅርብ ነው። ያው ከዚህኛው በቅርብ ርቀት በሚባል እዚህ ላይ ደገመው ምንድነው በጣም ብዙ ክላይንቶች ነበር ሸጠን ከጨረስን በኋላ ስቶክ አላችሁ የላችሁም የሚል በጣም ብዙ እንትን ስለነበረ ይሄ ሎኬሽን ተወዳጅ እንደሆነ እናውቃለን። ለኢንቨስትመንትም በጣም ጥሩ እንደሆነ ስለምናውቅ ይሄንን እዚህ ጋር ሰፋ ባለ ቦታ ይሄ ጠቅላላ 1600 ካሬ ላይ ነው ያረፈው። ከባለ 1 ጀምሮ ባለ 1 መኝታ 86 ካሬ፣ ባለ 2 መኝታ 121 ካሬ አለ። ባለ 3 መኝታ ደግሞ ተለቅ ያለ የምትፈልጊ ከሆነ እዛ ጋር እንዳየ ነው እስከ 186 150 ካሬዎች አሉ ማለት ነው። ባለ 3 መኝታ እዛ ጋር ያሉትን ፋሲሊቲዎች በሙሉ የጂም፣ የሳውና፣ የስቲም 3 ቤዝመንት ፕላስ ግራውንድ ፕላስ ወደ ላይ 16 ነው። እዛ ጋር የሚታዩትን ሁሉንም ፋሲሊቲዎች እዚህ ጋር እንትን ይላል ማለት ነው። ወደ ፕሪ3 ቤዝመንት ፕላስ ግራውንድ ፕላስ 16 ነው። የከርሰ ምድር ውሃ፣ ባካፕ ጄኔሬተር ሁሉ ነገሮች የሚሟሉለት ሳይት ነው ማለት ነው። ይሄው ሾሪንግ ጨርሶ ከስር የታችኛውን የመጀመሪያውን ቤዝመንት እየተሰራ ነው ታች ያለው ማለት ነው። ታች ያለው ቤዝመንት እየተሰራ ነው። እንደምታየው በጥራት በፍጥነት ሁሉ ነገር እየተሰራ ነው ማለት ነው። እዚህ ጋር በምታየው ሁኔታ ነው ያሉት ነገሮች እየተሰሩ ያሉት። ስለዚህ ከሌሎቹ ሪያሊቲ ወይ ደግሞ እስካሁን ካስረከባቸው ከአስርቱ ይሄኛው በምን ይለያል? ወይስ የተሻለ አፕዴት የተደረገ ነገር ይኖረዋል? አፕዴት የተደረጉ ነገሮች ይኖራሉ። አንደኛ ለምሳሌ አሁን ማርኬቱ ላይ ያለው ነገር እንዴት ነው የሚለው ነው። ለምሳሌ አሁን ሰው እየፈለገ ያለው እንዴት ነው ለኢንቨስትመንት ከሆነ አነስ ያለ ካሬ ይፈልጋል አይደል? ባለ 1 መኝታ እዚህ ጋር 86 ካሬዎች አሉ። ባለ 2 መኝታ አነስ ያለ ካሬ 121 ካሬዎች አሉ። ለኢንቨስትመንት አንቺም ለኢንቨስትመንት ፈልገሽው ስለመጣሽ ያው ሪያሊቲ እንደምታየው አይዲያል የሆኑ ሎኬሽኖች ላይ ነው የሚሰራው። ሳር ቤትም 2 ፕሮጀክቶችን ሽያጭ በሙሉ አጠናቆ የፊኒሺንግ እንትናቸውን እየሰራ ነው። ሳር ቤት ካናዳ ኤምባሲ ጀርባ ማለት ነው። ይሄንንም በተመሳሳይ መልክ ይሄንንም ጨርሶ አሁን ወደዚህኛው ግንባታ መጥቷል። አትላስ ጋም ፕሮጀክት አለው ማለት ነው። አሁን ቀጣይ ሄደን የምናየው የአትላሱን ፕሮጀክት ነው። ቦሌ መድኃኒዓለም ጀርባ ያለው ማለት ነው። በሳፋየር ሆቴል ጀርባ ያለውን እዛ ጋ ያለውን እንትን ብለን ማየት እንችላለን። ይሄ እንደምታዩ በጥሩ የግንባታ እንትን ከ2 ዓመት ከ6 ወር እስከ 3 ዓመት ባለው የምናስረክበው ፕሮጀክት ነው። በፍጥነት ነው እየተሰራ ያለው። ሾሪንግ አልቋል። ከታች እንትን ፋውንዴሽን እየተጀመረለት ነው ማለት ነው። የፈርስት ቤዝመንቱ እንግዲህ ክላይንቶች ከናንተ ከገዙ በኋላ በምን ያህል ጊዜ ነው የምታስረክቡት ማለት ነው? ለምሳሌ ዛሬ ክላይንት ካንተ ቢገዛ በምን ያህል ጊዜ ነው የሚያስረክበው? ያከፋፈል ስርዓቱስ በምን አይነት መልኩ ነው?
እዚህ ጋር አሁን በ10 አይነት የቶፖሎጂ አቀማመጦች ነው ያሉት ከቲ1 እስከ ቲ10 ድረስ ማለት ነው። ፍሮንት ላይ 4 ቤቶች አሉ። ከጀርባ ደግሞ 6 ቤቶች አሉ። መሀል ላይ ወደ 3 ሊፍቶች ይኖሩናል። እንደምታዩው እዚህ ጋር ባለ 1 መኝታ 86 ካሬ አለ። ባለ 2 መኝታ 121 ካሬ አለ። ባለ 3 መኝታ ደግሞ 150 186 ከስተመሩ እንደሚፈልገው አማራጭ አለን ማለት ነው። በካሬ እየሸጠን ያለ ነው አሁን ዲስካውንት አድርገንበት 115000 ብር ነው። 4% ዲስካውንት ተደርጎበት ለእንትን ማለት ነው። የራሱ የሆነ ዲስካውንት ኦፈሮች አሉት 100 ለሚከፍል ይሄን ያህል ግን አሁን ላለው ነገር ለባሊያን የተደረገው አሁንም ድረስ እየቀጠለ ስለሆነ 4% ዲስካውንት አለው። ስለዚህ በ110400 ብር ማግኘት ይቻላል ማለት ነው። ፍሮንት ላይ ያሉትን ቤቶች ደግሞ 140 ሺህ ናቸው። ፍሮንት ላይ ያሉት ቪው ስለሚኖረው 140 ሺህ 4% ስንቀንስለት 134400 ብር ይሆናል ማለት ነው። ስለዚህ አሁን በ134400 እና በ110400 ብር ነው ካልኩሌት አድርገን እዚህ ላይ ቤት አንድ ሰው የሚገዛው ማለት ነው። አከፋፈሉን ስናየው ዳውን ፔመንት 10% ነው። የቀረውን ከ2 ዓመት እስከ 3 ዓመት በሁለት አይነት ከፈለገ በፕሮግረስ መክፈል ይችላል ወይም ደግሞ የክፍያ አማራጭ አድርገንለት መክፈል ይችላል ማለት ነው። እና በእነዚህ አይነት ኦፈሮች ነው አሁን እንትን እያደረገን ነው። በምን ያህል ጊዜ ታስረክባላችሁ ለክላይንቱ? ግንባታው ተጠናቆ በዚህ ኃይል ጊዜ ብላችሁ ያስቀመጣችሁት የጊዜ ገደብ ይኖረዋል? አዎ በ3 ዓመት ጊዜ ውስጥ እናስረክበዋለን። ከ2 ዓመት እስከ 6 ወር እስከ 3 ዓመት ባለው ጊዜ ውስጥ የምናስረክበው ፕሮጀክት ነው። ያው ሪያሊቲ የሚታወቀው በማስረከብ አይደለም፣ በግንባታ ጥራት፣ በታማኝነት እና ደግሞ ፈጥኖ በማስረከብ ነው የሚታወቀውና እንደ ስማችን እውነት ነው ስራችን የሚለውን ነገር እነዚህ ፕሮጀክቶች እስከ አትላስ ጋር ያስረከብናቸው፣ ቦሌ ጃፓን ጋር ያስረከብናቸው፣ ዋናው ቢሮ የሪያሊቲ ደግሞ ፕላዛ ያለው ኢጎ ቸርች ላይ እነዚህ ስማችንን ከፍ የሚያደርጉልን ስራዎች ናቸው። በመቀጠልም ደግሞ ቦሌ መድኃኒዓለም ጋር ያለው ከሳፋይር ሆቴል ጀርባ ያለውን ፕሮጀክት ማየት እንችላለን። ቦሌ መድኃኒዓለም አካባቢ ከሳፋይር ሆቴል ጀርባ የሚገኘው የሪያሊቲ ሪል ስቴት ፕሮጀክት ነው ማለት ነው። ይሄኛው ጠቅላላ በሚያስደንቅ የግንባታ ፍጥነት ከቅድም ጀምሮ የግንባታ ፍጥነት እያልኩሽ አልነበረ? አሁን ይሄኛው 500 ካሬ ላይ ነው ያረፈው። 500 ካሬ ላይ አንድ ቤዝመንት አለው ፕላስ ግራውንድ ፕላስ 12 ነው። ከላይ ያለው አንድ 13ኛው ቴራስ ነው የሚሆነው ማለት ነው። እንደምታየው እዚህኛው ላይ አሁን 7ኛው ላይ ስንደርስ በ3 ወር ጊዜ ውስጥ ነው እዚህ ላይ ደረስ ነው ማለት ነው። አይገርም? በጣም ይገርም። እኔ ባለፈው መጥቼ አይቼዋለሁ ይሄን ሳይትና በጣም በፍጥነት ነው ተገንብቶ እዚህ ሌቭል ላይ ደረሰውና አዎ አንድ ቤዝመንት አለው ፕላስ ግራውንድ ፕላስ 12 ነው። የመጨረሻው እስካሁን ስናያቸው እንደነበረው ቴራስ ነው የሚሆነው ማለት ነው። በ3 ወር ጊዜ በሰራተኞቻችን እንደምታዩ በቃ በሁሉም ሰዓት ነው የሚሰሩት። እዚህኛው ፕሮጀክት ላይ እዚህኛው ድረስ እዚህኛው 7ኛው ስላብ ስንሞላ 3 ወር ጊዜ ብቻ ነው የፈጀብን ማለት ነው። አብዛኛው ስቶኮች ወዲያው ነው ተሸጡ ያለቁት። የተሸጡበት ደግሞ ምክንያት ሎኬሽኑን ታውቃለሽ ያለበት በጣም ፕሪሚየም እና አይዲያል የሆነ ሎኬሽን ነው። እዚህ ላይ ባለ 2 መኝታ 137 ካሬ አለ። ኦልሬዲ እሱ ሶልድ አውት ነው 137 ካሬው። 186 እና 212 ካሬዎች አሉ ማለት ነው። 212ቱ 3 ቤድሩም ነው። 186ቱም 3 ቤድሩም ነው። 137ቱ ነው 2 ቤድሩም ማለት ነው። ስለዚህ በካሬ 135000 ብር ነው ማለት ነው። ስለዚህ አሁን ያለንበት በጣም ለኤርፖርትም ሆነ ለከተማውም በጣም ቅርብ ነው። በዚህ ኤርና ሞል አይደል? በዚህኛው በኤርና ሞል እንወጣለን። ኤርፖርትን በዚህኛው በኩል መውጣት እንችላለን። ይሄ ወደ አትላስ በሚወስደው ጀርባ ላይ ነው የምንገኘው። አብዛኛው እዚህ ላይ የምታየው በጣም ለኢንቨስትመንት የሚሆን ቦታ ነው። ዲያስፖራዎች ይፈልጉታል። የውጭ ሀገር እነዚህ በጣም ነዋሪዎች የምንላቸው እዚህ ሰፈር ነው አብዛኛው ተከራይተው የሚኖሩት በሙሉ። ይሄ ሰፈሩ አካባቢ ላይ ያለው የዲያስፖራ ሰፈር ነው። ግንባታውም እንደዚህ ቶሎ እንዲያልቅ አሁን ለምሳሌ ባለፈው እዚህ ላይ የገዙ ደንበኞችን አሁን ብጠይቂያቸው እያንዳንዱ በጣም ነው ይሄ በዚህ ፕሮግረስ አያምኑ። ምክንያቱም የትኛውም ድርጅት በ3 ወር ጊዜ እንደዚህ አይነት ፕሮግረስ ላይ ሊደርስ ስለማይችል ማለት ነው። ስለዚህ አስደናቂ ነው በጣም 212 ካሬ እና 186 ካሬዎች አሉ። በሴሚ ፊኒሽድ 135000 ብር ነው የምንሸጣቸው። በፉሊ ፊኒሽድ ደግሞ 165000 ብር ነው የምንሸጣቸው ማለት ነው። ኦኬ። ስለዚህ ይሄኛው እዚህ ሳይታችሁ ላይ የተወሰኑ ስቶኮች ይኖሩናል ማለት ነው? አለና 212 እና 186 ካሬዎች ስቶክ አለን ማለት ነው። ስለዚህ በጣም በፍጥነትና በታማኝነት ተገንብቶ
የሚሸጡ አፓርትመንቶችን ከፈለጉ ከዚህ ሳይት መግዛት ይችላሉ ብዬ መናገር እችላለሁ። እኔ ናቲዬ ስለሰጠህን ማብራሪያ በጣም እናመሰግናለን። ናቲንም እንደገና ደግሞ ሳይቶቻችንንም ማግኘት ከፈለጋችሁ ካፕሽን ላይ ባለው ስልክ እየደወላችሁ አግኙን። እናመሰግናለን ናቲዬ። ታንኪዩ በጣም አመሰግናለሁ።